እንደምናላችሁ ጉዴ ሴምኪ ተከታታዮች ዛሬ መስኪ ነኝ ከሴምኪ። ዛሬ ደግሞ ይዤላችሁ የመጣሁት በጣም አሪፍ ኦፈር ሆኖ ግን ዴድላይኑ አፕሪል 30 ነው ማለት ከዛሬ 5 ቀን በኋላ የሚያበቃ ነገር ነው እና ሚስ እንዳታረጉት። ገና ከመጀመሪያው ሳልነግራችሁም እንደሆነ ይልንገራችሁ ብዬ ነው። ከዚህ በፊት ስለ ኮርሴራ ቪዲዮ ሰርቼ ነበረ እንዴት ሬጂስተር እንደምታደርጉ እንዴት በነፃ ሰርቲፊኬት ልታገኙ እንደምትችሉ ምናምን የሚያሳይ ነገር እና እዛ ላይ እንደምታስታውሱት ከሆነ ፋይናንሻል ኤድ ፎርም አንዲት ፔጅ መሙላት አለባችሁ። ሁለት ትንሽ ፓራግራፎች ነገር መጻፍ ምናምን አለባችሁ። ያንን ቪዲዮ ያላያችሁ ካላችሁ እዚህ ጋር ሊንኩን አረጋዋለሁ ማየት ትችላላችሁ። ገብታችሁ ሙሉ ቪዲዮ በደንብ ያብራራል። ነገር ግን አሁን ኮርሴራ የ9ኛ ዓመት ልደቱን እያከበረ ነው ማለት ከተመሰረተ 9ኛ ዓመት ሆኖታል። ይህንን ልደቱን በማስመልከት ከ9 ትላልቅ ዩኒቨርሲቲዎች ኮርሶችን በነፃ ወስደን በነፃ ሰርቲፊኬት እንድንወስድ አድርጓል ማለት ነው። አሁን አዘጋጅቷል እና ይሄ ነገር ሬጂስተር ማድረጊያ የሚያበቃው አፕሪል 30 ነው። ዛሬ አፕሪል 25 ነው። አፕሪል 30 ያበቃል ማለት ነው። ስለዛ አሁን ምን እንደሚደረግ እያንዳንዱን ነገር አስረዳችኋለሁ። ኮርሶቹ ምን ምን እንደሆኑ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ሰብስክራይብ ማድረግ እንዳትረሱ። ይሄንን ኦፖርቹኒቲ ለየት የሚያደርገው በፊት ብዙ የጠየቃችሁኝም ነበራችሁ ፐርሰናሊ ላይክ የምትጽፏት ፓራግራፍ ያሳሰባችሁ የከበዳችሁ ግራ የገባችሁ ምናምን። ይሄ ግን ምንም ፋይናንሻል ኤድ ፎርም አትሞሉ። ቀጥታ ከነዚህ ከ9 ዩኒቨርሲቲዎች አንዱን መርጣችሁ ሬጂስተር ስታደርጉ ለሰርቲፊኬት የሚከፈለው ዶላር ወደ $0 ይቀየርላችኋል። በነፃ ተምራችሁ በነፃ ይሄን ሰርቲፊኬት ታገኛላችሁ ማለት ነው። ምንም ፋይናንሻል ኤድ ሳትሞሉ ከ9 ትላልቅ ዩኒቨርሲቲዎች እና አሁን ደግሞ የሚሰጡትን ኮርሶች ምን ምን እንደሆኑ 9ኙን ኮርሶች ልንገራችሁ። ማሽን ለርኒንግ ምናምን ላይ ኢንተረስት ያላችሁ ተማሪዎች ካላችሁ ወይም ሰራተኞችም ልትሆኑ ትችላላችሁ፣ ችግር የለውም። ግን ዲዩክ ዩኒቨርሲቲ በጣም ታዋቂ ዩኒቨርሲቲ ነው እና ኢንትሮዳክሽን ቱ ማሽን ለርኒንግ አንደኛው ኮርስ ነው ከ9ኞቹ ከሚሰጡት ማለት ነው። እሱን ገብታችሁ በነፃ ወስዳችሁ ሰርቲፊኬት ማግኘት ትችላላችሁ። ሁለተኛ ደግሞ ዩኒቨርሲቲ ኦፍ ሚቺጋን የሚሰጠው ኮርስ ነው ፕሮብለም ሶልቪንግ ዩዚንግ ኮምፒውቴሽናል ቲንኪንግ የሚል ነው። ይሄ ዩኒቨርሲቲ ኦፍ ሚቺጋን የሚሰጠው ሌላኛው ኮርስ ነው። ሶስተኛው ደግሞ ዩኒቨርሲቲ ኦፍ ኢሊኖይ ፋይናንሻል ፕላኒንግ ፎር ያንግ አዳልትስ የሚል ኮርስ ይሰጣል። አራተኛ ደግሞ ዩኒቨርሲቲ ኦፍ ኮሎራዶ ቦልደር የሚሰጠው ኮርስ አለ። እሱም ጊቪንግ ሄልፕፉል ፊድባክ የተሰኘ ኮርስ ይሰጣል። አምስተኛ ደግሞ ዌስሊን ዩኒቨርሲቲ ካሪየር ዲሲዥንስ የሚል ኮርስ ይሰጣል። ፍሮም ኢንሳይት ቱ ኢምፓክት ይላል። ይሄ በዌስሊን ዩኒቨርሲቲ የሚሰጥ ሌላኛው ኮርስ ነው። ስድስተኛው ደግሞ በዩኒቨርሲቲ ኦፍ ኮሎራዶ ሲስተም የሚሰጥ ኮርስ ሲሆን ኮርሱም ኢንክሉሲቭ ሊደርሺፕ የተሰኘ ነው። ሰባተኛው ደግሞ ኢንትረስቲንግ ኮርስ ነው። ሚውዚክ ላይ ኢንትረስት ያላችሁ ሰዎች ኢንስትሩመንት የምትጫወቱም ልትሆኑ ትችላላችሁ፣ የምትዘፍኑም ልትሆኑ ትችላላችሁ። ኢንስትሩመንት መጫወት ማችሉ መስፈንም ማችሉ እንደላይ ሰዎች ደግሞ ካላችሁ ጀነራሊ ዘፈን ማዳመጥ የምትወዱ እንደላይ አይነት ሰዎች ብቻ ለማንኛውም ሚውዚክ ላይ ኢንትረስት ላለው ሰው የሚሆን ነው። በርክሊ ኮሌጅ ኦፍ ሚውዚክ ፎር ዌልነስ የሚል ኮርስ አዘጋጅቷል። እሱንም በነፃ ወስዳችሁ በነፃ ሰርቲፊኬት ማግኘት ትችላላችሁ ማለት ነው። እና ይሄ ኮርስ ደግሞ ዘፈን በጭንቅላታችን ላይ ያለውን ኢፌክት ምናምን ነገር ሚዳስስ ነው። ላይክ ለስትረስ እንዴት ዘፈንን መጠቀም እንችላለን ምናምን የሚሉ ቶፒኮችን ብቻ ሚውዚክ እና ዌልነስን ያያያዘ ነገር ነው የሚያስተምረው። ዘፋኝም የሆናችሁ ይጠቅማችኋል፣ ዘፋኝም ያልሆናችሁ ደግሞ ስለ ሚውዚክ በደንብ ማወቅ የምፈልጉ በሚውዚክ ሂል ማድረግ የምፈልጉ ብቻ የተለያዩ ነገሮች ከዌልነስ ጋር የተያያዙ ከሚውዚክ ጋር ሪሌትድ የሆኑ ነገሮችን ያስተምራል። ይህንንም ኮርስ መውሰድ ትችላላችሁ ማለት ነው። ይሄ ሰባተኛው ነው። 2 ኮርስ ነው የቀረ። ስምንተኛው በአማዞን ዌብ ሰርቪስ የሚሰጥ ኮርስ ነው። ቢልዲንግ ሞደርን ፓይተን አፕሊኬሽን የተሰኘ ኮርስ ነው። ፓይተን ምናምን ላይ ይሄ ፕሮግራሚንግ ምናምን ላይ ኢንትረስት ያላችሁ ሰዎችም እሱን ኮርስ ወስዳችሁ ከአማዞን ዌብ ሰርቪስስ ሰርቲፊኬት ማግኘት ትችላላችሁ ማለት ነው። 9ኛው ደግሞ እና የመጨረሻው ጉግል ክላውድ ያዘጋጀው ኮርስ ነው። ላይክ ዊንዶውስ አፕሊኬሽንን ጉግል ክላውድ ላይ የመስራት ምናምን ነገር አይነት ነገር ነው የሚያስተምሩት። እሱንም ገብታችሁ መውሰድ ትችላላችሁ ማለት ነው። እኚህ 9 ኮርሶች ናቸው። ከ9ኙ አንዱን ነው መውሰድ የምችሉት በነፃ እና ሰርቲፊኬቱ ማግኘት የምችሉት። እሱንም ያሳያችኋለሁ ከዚህ ቀጥሎ ማለት ነው። ቀጥታ ወደ ኮምፒውተሩ ስክሪን ወስዳችኋለሁ። በዚህ ሜተድ የግዴታ መግባት የለባችሁም። ላይክ ይሄ ኮርሴራ 9th በርዝዴይ ምናምን ቢዩ ጉግል ላይ ሰርች አድርጌ ከዛ ኮርሴራ ኮሚኒቲ ላይ ፖስት የተደረገውን የከፈትኩት። እዚህ ላይ ሎጊን ብላችሁ ዩዘር ኔም ምናምን አስገብታችሁ እያንዳንዱ ነገር መሙላት የለባችሁ። ለኮርሴራ የበርዝዴይ ዊሽ መጻፍ ከፈለጋችሁ ነው። እዚህ ጋር ኢትዮጵያዊ ነበር መጻፍ የነበረብኝ ኢትዮጵያን ብያለሁ፣ ተሳስቼ ነው። ለማንኛውም ማሰራ ያረግም ያን ያህል
ከዛ ወለታች ወርዶ ለኮርሲራ ሃፒ በርዝዴይ እና የተጠቀማችሁት ኬስ እንደ ኮርሲራ እንዳገኛችሁ እንደሰማችሁ እናመሰግናለን ምናምን ብላችሁ ዊሽ መጻፍ ትችላላችሁ። ግን ይሄ ግዴታ አይደለም። ይሄ እኔ የጻፍኩት ዊሽ ነው። ላይክ ቀጥታ እዚህ ላይ ላይክ የኮርሲራ በርዝዴይ ጊፍትስ ምናምን ብላ ፖስት ያደረጋችሁ ላይ ፎሎ ላርግ ብዬ ነው እንጂ ፕሮሲጀሩን ግዴታ ይሄን ማድረግ የለባችሁም፣ አያስፈልግም ማለት ነው። ከዛ then use the promo page የሚለውን ነው ነካሁት። እሱን ስነካ ቀጥታ ወደ free learning for Coursera's birthday የሚለው ይመጣል ማለት ነው። ግን በዚህ ሜተድ መግባት አያስፈልጋችሁም፣ ግዴታ አይደለም። ይሄንን ሊንክ ቀጥታ ወደዚህ የሚወስዳችሁ ሊንክ ታገኙታላችሁ ዲስክሪፕሽን ላይ ማለት ነው። ሁለቱንም ሊንኮች አስቀምጣችኋለሁ። እዚህ ጋር ያሉት እንዳለ ቅድም የነገርኳችሁ ኮርሶች ናቸው፣ 9 ኮርሶች። እነዚህን ኮርሶች መርጣችሁ ላይክ እያንዳንዱን እየከፈታችሁ ዲቴይሉ ማንበብ ትችላላችሁ፣ ለመምረጥ ማለት ስለምን እንደሆነ ኮርሱ እንዲገባችሁ። ከዛ ዲሳይድ ካረጋችሁ በኋላ ከነዚህ መካከል አንዱን መውሰድና በነፃ ሰርቲፊኬት ማግኘት ነው ማለት ነው። እኔ ለራሴ በግሌ ፋይናንሻል ፕላኒንግ የሚጠቅመኝ ስለመሰለኝ ስለ ኢንቨስትመንት ያወራል፣ ስለ ሴቪንግ ምናምን ነገር about this course የሚለውን ማንበብ ትችላላችሁ። እናንተም ገብታችሁ እሱን ነው መጀመሪያ ሬጂስተር ያደረኩት። ሶ ምንድነው enroll for free የሚለውን ነው የምንነካው ማለት ነው ቀጥታ። ከላይ እንደምታዩት ኮስቱ አውቶማቲካሊ አጀስት ይሆናል for free enroll ስታረጉና አይነት ነገር ነው ሜሴጁ። ከዛ enroll for free የምትለዋን በተን መንካት ነው ማለት ነው ቀጥታ። ኖርማሊ ለሰርቲፊኬት የሚከፈለው $49 ወደ $0 ተቀይሯል። ይሄ ደግሞ እስከ አፕሪል 30 አቬሌብል እንደሆነ ይነግረናል ማለት ነው። ሶ ቀጥታ አሁን ኮርሱን ገብቼ መማር እችላለሁ። ኢንሮል ፎር ፍሪ ስንለው ይሰራዝልናል። ግን ይሄ የሚሆነው በዚህ ዲስክሪፕሽን ላይ ባለው ሊንክ ከገባችሁ ብቻ ነው። ያውን የ4 ዊክ ኮርስ ነው፣ በአንድ ወር ውስጥ የምትጨርሱ ኮርስ ነው። ላይክ ስኬጁሉ እዚህ ላይ ያለውን ፎሎ ካረጋችሁ ደግሞ ሞር ዲቴል ከፈለጋችሁ ያኛውን ቪዲዮ ተመልከቱት እያለሁ መጀመሪያ ስለ ኮርሴራ የሰራሁትን ይሄ ነው ባጭሩ። ይሄ ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ቀጥታ ወደ ዌብሳይቱ መግቢያ ሊንክ ዲስክሪፕሽን ላይ ያለላችሁ፣ ዲስክሪፕሽን ላይ ያለውንም ሊንክ ስትነኩት ቀጥታ ፎር ፍሪ መውሰድ የምትችሏቸውን አሁን የነገርኳችሁን ኮርሶች ዘርዝሮ ያመጣላችኋል። ያንዳንዱን ኮርስ የከፈታችሁ አይታችሁ የምትፈልጉትን ውሰዱ። ላይክ ትላልቅ ዩኒቨርሲቲ ናቸው። ስለዛ ሰርቲፊኬቱም አድቫንቴጀስ ነው የሚሆነው ለስራም ለምንም። ከዚህ ቦታ ኮርስ ወስጃለሁ ብሎ ላይክ ከሲቪ ጋር ራሱ አታች ለማድረግ አሪፍ ነው። እና ደግሞ ይሄ በጣም ሜጀር አድቫንቴጁ ምንድነው? ምንም የምትጽፉት ኢሴ ምናምን ነገር የለም። አይ ቲንክ የባለፈው የፋይናንሻል ኤድ አፕሊኬሽኑ ላይም ላይክ ተሳክቶልኛል ብላችሁ የነገራችሁኝ ሰዎች ብትኖሩ ግን ያልተሳካላቸው ትንሽ ሲጽፉ ምናምን ችግር ያጋጠማቸው ልጆችም ነበሩ። ስለዛ አሁን ምንም ነገር ሳጽፉ በነፃ እነዚህን ኮርሶች ወስዳችሁ ሰርቲፊኬታችሁ ማግኘት ትችላላችሁ ማለት ነው። እና ዴድላይኑ 5 ቀን የቀረው ቀጥታ ዌብሳይቱ ላይ ገብቶ ጆይን ማድረግ ነው። ሶ ሚስ አታርጉት፣ 5 ቀን ብቻ ነው። አፕሪል 30 ነው ዴድላይኑ። ይሄንንም ቪዲዮ ለሌሎች ጓደኞቻችሁ ሼር አድርጉና እነሱም ገብተው ይሄን ኦፖርቹኒቲ ይጠቀሙት። ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ጥያቄ ካላችሁ ኮሜንት ማድረግ ትችላላችሁ። ሁሉ ጊዜም ሌሎችንም ከስኮላርሺፕ ጋር የተያያዙ ቪዲዮዎች እየሰራሁ ነው። በቅርብ ቀን ለቃችኋለሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። አመሰግናለሁ። ቻው